ወይ ዘንድሮ ሩታ እውነት አብርሽን ዘንድሮ ልታስቀጠቅጠው ነው። ደስታ ሲቆም ደግሞ አቶ ዳንኤል ተነሳ። አብርሃም አሁን ጨጓራው ተቃጠለ። አራትም ሃይላንድ ውሃ የሚበቃው አልመሰለኝም። ሩታ ለካ እንዲህ ነሽ። አይ ጀግና ጀግና ሴት ምንም ቢሆን ጀግና ይውለደኝ ምንም ቢሆን ማለት ነው። ደግ አረግሽ እንዳረገሽ እንኳንም ቀጠቀሽው። አሁን ግን ማለት ነው አሁን ዳንኤልና ደስታ መስመር ያለፋችሁ እየመጣችሁ ነው። ይህን ነገር መጠንቀቅ አለባችሁ። አሁን ራስ በራሳቸው ወንዶቹ ተጋደሉ ራስ በራስ። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይ መባረክ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን። ቤተሰቦቼ የዛሬ ደግሞ በጣም የተገረመ ትምህርት ሁሉም ሰው ትምህርት የሚሆነው እና በጣም የሚያስገርምና እውነት ነው ወይስ ብራንክ ነው የሚያስብል ነገር ነው ይዤላችሁ የመጣሁት ማለት ነው። ያንን ማን ነው? አብርሃምና ዳንኤልና ደስታ ሩታ አራት ሰው እንግዲህ በአንድ ሴት ላይ አራት ሰው የወረደባት ነው እላችኋለሁ። ለማን እንደምትሆን አናቅም። ሶስት ወንዶች እንግዲህ አንድ ሰው ላይ ይዘዋል እላችኋለሁ። እንግዲህ በእናንተ ብቻ የሚጠበቀው እስከ ቪዲዮን እስከ መጨረሻ ድረስ አይታችሁ ኮሜንትን አሳብ አስተያየታችሁ። እናንተም ሴት ናችሁ፣ ወንድምም አላችሁ፣ ሴት እህትም አላችሁ። አሳብ አስተያየታችሁ ኮሜንት ላይ በትክክል አስቀምጡ ማለት ነው። እኔም ያለው ነገር ተስርስር አቀርብላችኋለሁ ማለት ነው። ያው አንዳንዴ ነው እንጂ ላይፍ ምገርባ እኔ ብዙም ላይፍ አንገባም። ከእንግዲህ ቪዲዮ ለመልቀቅ እሞክራለሁ ኢንሻአላህ። እናንተ ካበረታታችሁኝ እኔ ቪዲዮ ለመልቀቅ ነው የምሞክረው ማለት ነው። ከእንግዲህ ላይፍ አልገባም እንጂ ትርፍ ሰዓት ካለኝ እንደዚህ እንጂ አልገባም እላችኋለሁ። እና ቤተሰቦቼ እንግዲህ ዛሬ የሚገርመው ነገር እዛ ቀን እንግዲህ ደስታን አባርራው ነበረ። ሩታ የልጅ አባት እየዛትክበት ነው፣ ተው ሰው ልታስደበድበው ምን ልትለው ነው? ከልጅ አባት ጋር አላወዳድርህም። ምንም ቢሆን ልጅ ወልጄበታለሁ። እኔ እና እሱ ተለያየን ማለት ወይስ ጭራሽ እንዳንጠያየቅ ማለት አይደለም። እኔ እና እሱ ቤት ተወ እንጂ መለያየታችን አንተለያየንም። እና ደስታ ከህይወቴ ውጣ፣ በቃ አልፈልግህም። እኔ ምንም ነገር ፍቅር ውስጥ የሚሆን ምንም ውስጥ የሚሆን ልገባ አንችልም ብላ አባረራው ነበረ። ካባረረችው በኋላ እንደገና ደግሞ ተከትሏት መጥቶ ሊያስገድዳትም እጇን ጠምዝዞም እየዛተባትም ነበረ። እንግዲህ በባለቤቷ ፊትም ብዙ ነገርም ተናግረዋል ማለት ነው። አብርሃም በቀጠራት ቦታ መጥቶ እዛም ጊዜ እኔ ጋር እንዳትደርስ ብላ እሷንም አብርሃምም ከእንግዲህ እኔና አንተ ነው ጫወታችን ተሷ ጋር አይደለም ብሎ አብርሃምም እንግዲህ መልስ ሰጥቶታል። መልስ ሰጥቶት እንግዲህ ቆሞ ነበረ ማለት ነው። ከዛ በኋላ ደግሞ አቶ ዳንኤል ደግሞ ልጅ አለኝ ብሎ ልጁ ሊያይ መጥቶ ነበረ። ልጁ ሊያይ መጥቶ እንግዲህ ልጁንም አቅፎ ምን ብሎ እንግዲህ ማንጠፋም ሽሮ አንተ ጋር ስመጣ ሁለተኛ ሽቶም አልቀባም እንዳይቀለሸልሽ ሽቶ አልቀባም አባባዬ እኔ አንተ ጋር ስመጣ አባ ምንም እንትን አልልም ብሎ እንግዲህ አባ ትወደኛለህ የሚለውን ዘፈንን ከፍቶ ነበረ። እንግዲህ ልጁንም እንግዲህ የሱ መሆኑን እንግዲህ አላቅም እንግዲህ ያለ ሐኪም ቤት እንግዲህ ይረጋገጣል ብዬ አስባለሁ። አቶ አብርሃም ልጅ አለኝ ብለህ እንዳታስብ፣ የስንት ሰው ነው ልጁ ማለት ነው። ከዛ እሱ ደግሞ ማነው እንግዲህ ሩታም እንግዲህ አንዴ መጥቶ ነበረ። ሁለተኛው ጊዜ ነው አሁን እየመጣው ማለት ነው። የወለደች ጊዜ መጥቶ ነበረ። አሁንም መጥቶ እንግዲህ ልጁም እንዳደገ እንግዲህ ለማየት እየመጣ ነው። አይቶ ነበረ ተሱ ጋር እንግዲህ ብዙ ላይፍም አሳልፈዋል። ወደ ውጭ ወጥቶም ተዝናንተዋል። አዝናቷታም ወደ ውጭ ወጥተው እላቸዋለሁ። አሁን ደግሞ መልሶ ደግሞ እንግዲህ ትናንትና ደግሞ ውሽምዬ እንደገና ደግሞ አቶ ደስታ የሚባል ሰውየውና ዳንኤልም መጡልህ። ዳንኤልና ደስታ ደግሞ ድብድብ ላይ ወጡ ማለት ነው። ሩታ አንቺ ከማን ጋር ነሽ? እኔ ከማን ጋር ነኝ? አንተ ከማን ጋር ነው የምትሆኚ? አንቺስ ከማን ጋር ነሽ የምትሆነው? በቃ ሩታ በአንድ እግር አቆሟት እላቸዋለሁ። በአንድ እግር አሽከረከሯት። እንዲህ ታውቃላችሁ፣ እንደ ወፍጮ ማለት ነው። እንደ ወፍጮ አሽከረከሯት። እንዲህ ነው አብርሃም አሁን ነው መቃጠሉ። ነጭ ጸጉር ማውጣት አሁን ነው። ጺም ማውረድ አሁን ነው መላጭ እና
እንደዚህ አንተ ምን አመጣ ሂድ እና ሩታ ከህይወቴ ውጣ አላልኩም ወይ? ለምንድን ነው ቤት ድረስ ከፍተህስ የምትገባ? ሳታንኳኳ አመጣለሁ ብለህስ እንዴት ነው የምትገባ? ብላ ደስታ ላይ ስታወስ የጮኸች ነበረ። ገና ዳንኤልም ደግሞ አንተ ከእንግዲህ አይመለከትህም አንፈልግህም ካለች መምቷ ነው። ላትፈልግህ ትችላለች። ለምን መጣህ? እንግዲህ ከኔ ጋር ነው አንተም የምትጣላው አለ። በዛ ሰዓት አብርሃም አልመጣም ነበረ። ሩታና ዳንኤል ብቻ ነበሩ። ከዛ ደስታ ገብቶ ነው እላችኋለሁ። ከዛ አንተስ ዛሬ መጥተህ ምን ታወራለህ አለው። ያንን እኔስ ምን አንተ እኔና እሷ ምን እንዳለን ታውቃለህ አለው ዳንኤል። እኔና ሩታ ስንት ጊዜያችን እንደሆን ታውቃለህ? አንተ ትናንት መጥተህ የኔ ፍቅረኛ ምናምን ብለህ የምታወራው ጉራህን የምትነፋው አለው እላችኋለሁ። ትወጣ በህር ከሆነ ቀጥ ብለህ ውጣ፣ ከኔ ጋር ነው የምትጣላው ያለ አብርሃም ገባ። አብርሃም ጉዱ አላወቀም። ዳንኤል ሩታን እንደሚወስዳት አላወቀም። እሱ ግን የደስታ የሚከላከልለት እና የሚናገርለት መስሎት ነበረ። አብርሃም እንደገባ ከደስታ ጋር ተያይዘ ደስታ አንተ አትምጣ አላልኩም ወይ? ከቤቴ በራሴ ቤት እየመጣችሁ ለምንድን ነው የምትበጠብጡኝ? ተው ስልህ ለምንድን ነው እየመጣሁ? ሂድ አንተ ባልከም ነበረ ለምን አልመጣህም ብሎ እንግዲህ ገፍትሮ ታወጡት እሱን ማለት ነው። እሱም የሚናገር ነገር ያለው ተናግረዋል። እንግዲህ እኔ ለምንድን ነው የምወጣው? እኔም ሩታን አፍቅሬ ያለሁ አልወጣም በማለት እንግዲህ የሩታ ልጅ ደግሞ ዳንኤልም የኔ ነው ይላል፣ አብርሃምም የኔ ነው ይላል። እኔ ብቻ አላቅ በመሀል ምን እንደገብተው እንደዚህ እንደሚያረጋቸው ብቻ አላህ ነው የሚያውቀው። እንግዲህ አቶ ዳንኤል እንግዲህ ታውቃላችሁ፣ እሱ አንዴ እሪ ካለ የሆነ ነገሩ ፈጽሞ ቤት ውስጥ በጥብጦ አንድ ነገር ሰባብሮ ብጥብጥ አድርጎ ነው የሚወጣው እንጂ ዝም ብሎ አይወጣም ዳንኤል ማለት ነው። ታውቁታላችሁ ማለት ነው። እሱ የሌለበት ቤት እንደማይሞቅ ታውቃላችሁ። እሱን ይገባል እንደዛው ቤት ባልና ሚስት እንዲህ ብጥብጥ አድርጎ አመድ አድርጓቸው ነው የሚወጣው ማለት ነው። እና ዛሬ ተነስቶበታል እንግዲህ በዚህ ሰሞን ተነስቶበታል። አብርሃም እንግዲህ ነጭ ጸጉር ማውጣቱ አይቀርም። ሩታ ደግሞ ቅቤ መቃባቷ አይቀርም እላችኋለሁ። እኔ ሩታ አድንቂያታለሁ። እውነት ወንድ ነሽ ጎበዝ። እንዲህ ነው ማስፈሳት። እውነት እንዲህ ነው ማስቀዘን። የታባ እውነት ለምን እንደዚህ ትሆን ነበር? አብርሃም አንተ እኮ እዚህ ያለ ሲባል ከዛ ትሄዳለህ፣ ከዚህ ያለ ሲባል ከዛ ትሄዳለህ። አየህ እንዲህ ነው እንግዲህ። ለምን መጣህ ብሎ ደስታን ካባረረ በኋላ አቶ ዳንኤል ጋር ደግሞ አንተስ ለምን መጣህ ብሎ ተያይዞ ላይ ወይኔ እናቴ ነው ዘና ፈታ የምንልበት አግኝተናል። በእውነት እናንተ ቪዲዮዋቸው ገብታችሁም እስከ መጨረሻ እውነት በሳቅ ነው የምትመቱት። በቃ በሳቅ እላችኋለሁ። ሽንታችሁ ነው የምትለቁት። እውነት የሚናገሩትን አንድ እኔ ከየት እንደሚያመጡት አላቅም። የምን ቅመም እንደሆኑ አላቅም። እውነት ከዚህም ከዛም ለቃቅሞ ነው መሰለኝ። ማታ እንግዲህ ምንም ስራ የለባቸውም ሲከትቡ ነው ሲጽፉ ነው መሰለኝ የሚያድሩት መሰለኝ። እኔ አላቅም ከየት አምጥተው እንደሚያወሩ ማለት ነው። ሩታማ ጭራሽም የታጨደችም እንኳን እየወለደ እያገባ ማለት ነው። የታጨደችም አትመስልም ማለት ነው። ምንም አብርሃም ምንም መስሎ አንታያት። አንተ ምንድነህ? ከእንግዲህ ከአንተም እኮ ከህይወቴ ወጥተሃል። እንደፈለገም አለ ህይወቴ እንደመፈለግ መሆን አለብኝ አለችው አብርሃም ደግሞ ከዳንኤል ጋር ሊደባደቡ ብጥብጥ እንግዲህ ሊደባደቡ ውጣ አንተ ትወጣታለህ እንጂ እኔ አልወጣም። ሂድ በገዛ ቤቴ። የድሮ ማነሰህ ወይ አብርሃም ማለት ነው። የዳንኤል የድሮም ያረከውን ነገር አንሶህ ነው አሁን እንደገና መጥተህ ቤት የምትበጠብጠው። ዳንኤል እንከባበር። ምን ነው ቀናህ እንዴ ያለው። በአንተ ነው የምቀናው? እኔም ብቀናስ? እሺ በማንም ብቀና ዳንኤል እኔ በአንተ ነው የምቀናው አለው አብርሃም ማለት ነው። ከዛ ሩታ ምን ቦግ ያደርግሃል? እንዲህ ምን ያንገበግብሃል? እንደዚህ አይነት ስትበሳ ምን እንደዚህ ያናድድሃል? አለችው የአብርሃም ማለት ነው። ሩታ እንከባበር፣ ተይ እንከባበር አላት። አሁን እነዚህ እኛ ልታበጣብጭን ነው የፈለግሽ ነው አይደለም አላት። አዎ ያ ምንድን ነው አለችው በእንግሊዘኛ ማለት ነው። ጭራሽ ሩታም በቃ ደስታዋን ደስታ አይደለም ዛሬ። ለምን በፊት ያለቀሰችውን የመለሰች ነው ምላሿ ማለት ነው። ገና መቼ ሆነ? ገና አለ ገና አላለቀም። አብርሃም ተረጋጋ፣ ቆንጠን ሰከን ንበል። መጀመሪያ አንተ ሁሉም ነገር ቆንጠን ሰከን ያለክ ነገር ቢሆን ይሄ ሁሉም አይመጣብህም ነበረ። ግን ምክንያቱም መጀመሪያ የሰራኸው ስራ ትዝ ይልሃል አይደለም እንዴ? ልጅቷን እንዴት እንዳረጋችኋት እና እንዴት እንዳስለቀሷት ከሄርሜላ ጋር ይሄን ትዝ ይልሃል አይደለም? እንዲህ ነው። አየህ ሰው ይወጣና መልሶ ይወርዳል ማለት ነው። አላወቅከንም እኛ ሴት አንዳንዴ ሲነሳብን እንዴት እንደምንሆን አታውቀንም ማለት ነው። እና
እንዳቶ ዳኒ ልጅ ልታይ ከመጣ ሩታ ልጅ ልታይ ትመጣለህ አይደለም? አይተህ ሂድ። ምን ተኛ ጋር ቆመህ አለችው። ጭራሽ ተኛ ጋር ምን አቆመህ አለችው። አይ አሁን እኔ ሀቁ መናገራለሁ። አሁን የኔ ነው የኔ ስጡኝ ተራ ማለት ነው። ልንገራችሁ እንደኔ ከሆነ ደስታም አያገባህም፣ ዳንኤልም አያገባህም። ሰው ሆኖ ማይሳሳት ነገር የለም። ሰው ሆኖ ተጣልቶ ማይታረቅ ነገር የለም። በባልና ሚስት ደግሞ ማንም መግባት አያስፈልግም። ልጁ የአብርሃምና የሩታ ብቻ ነው። እናንተ ዳር ውጡ፣ ዳር ያዙ። እውነት ዳራችሁ ያዙ። ዝም ብላችሁ ያልሆነ ነገር ቤት ውስጥ የገባችሁ አትበጠብጡ። እኔ ዳንኤልማ ገና አንድ ሳምንት ድረስ ያስለቅስሃል። ተሱ ጋር እርቅ ማውረድ አለብን። ተሱ ጋር እርቅ አውርድ፣ ተዳንኤል ጋር እርቅ አውርድ። ኧረ ዳንኤል ሰው እንዳይመስላችሁ። ፊቱ ደግሞ ኮስተር ሲል ራሱ ማለት ነው አንድ ሳቅ የለው፣ አንድ የውሸት ሳቅ፣ አንድ የሆነ ነገር የለው። በቃ ራሱ ብቻ እኔ ግርም ነው የሚለኝ በእውነት እናንተ። አንድ ሳቅ የለውም ራሱ ማለት ነው። በቃ ኮስተር ቆንጠን ብሎ ሰከን ብሎ እውነት እንደሆነ ነው የሚናገረው ማለት ነው። አሁን እንግዲህ ልጄ ብሎ እንግዲህ እዛ ቀን የተቀረጸው ቪዲዮን አይታችኋል። የሁለተኛ ጊዜ የመመጣ ጊዜ አይታችኋል። አብርሃም ግን የለም እንግዲህ ሩታ ውጭ ሀገር ልትሄድ ልጄን ወስዳለሁ ስል ልጄን እንዳትወስጂ በልጄ መጣ እንጣላለን ብሏት ነበረ። አይ መጣላት እንኳን አታገኘውም አይኑ ማለት ነው። እና እኔ ተሩታ ነኝ። ለምን እኔም ሴት ነኝ። እውነት ሀቋ እናገራለሁ። ግን አሁን ተውትና፣ አሁን አሳዘነኝ። አብርሃም እንባው መጣ እናንተ። ከዚህም ሲሉት ማለት ነው ደስታ፣ ከዚህ ዳንኤል፣ ከመሀል ደግሞ ሩታ ብቻ ሆነ እኮ ይሄ ልጅ ብቻው። እንዲህ ምን ነው እናንተ ትንሽ እንኳን እንትን የላችሁም እንዴ? ጉድ እኮ ነው። ንድድ ነው ያለው ንድድ። ከዛ የኔ ቤት ነው፣ በቤቴ ውስጥ ደግሞ እንደዚህ ልትሆን አችልም። እንደፈለግ ውጭ ወጥታችሁ እንደፈለጋችሁ መሆን ትችላላችሁ በቤት ውስጥ አለ። ዳንኤል ደግሞ ያንተ ቤት አይደለም ይሄ የሩታ ቤት ነው። ምን ቤት ትለናለህ? ቤት የሩታ ቤት ነው ያንተ ቤት አይደለም ብሎ እያዘውላችኋለሁ። ሁለቱም በቃ ሩታም ያው አንተ ምንድን ነው ሁሌ ደምህን የሚፈላው? ብትንገለፍለው እንደ ጎንፎ ትንገነፍላለህ ሁሌ። እኛ ምንድን ነው አንተ እንደዚህ አይነት ነገር ሲነሳ ምን ሲባል ልጄ ላይት ብለህ ከመጣ ልጅህን አይተህ ቀጥ ብለህ መውጣት አለብህ። ሌላ ነገር ማውራትና ሌላ ነገር መናገርና ሌላ ነገር ማቃጠርና ሌላ ነገር መናደድ አያስፈልግም አለችው ሩታ አላችኋለሁ። እንግዲህ ዳንኤልም በቃ በጣም እንትን ብሏል። ጥርሱን አኝኳል። ጥርሱን እኝክ ነው ያደረገው ጥርሱ ማለት ነው። በጣም የሚገርም ነው የዛሬ ቀን ማለት ነው። አብርሃም በጣም ነው የተናደደው። ተይ እያላት እየለመናት ነው እንግዲህ አብርሃም ተይ እያላት። አሁን ደግሞ ዛሬ ደግሞ ሄደው በሌላ ነገር ይገባል ማለት ነው። በሌላ ነገር ይገባል። እኔ ሩታ ይቅርብሽ፣ እውነት ተባለሽ ጋር ከአንድ ሰው ጋር ሁኚ። 2 3 አያዋጣም። 2 3 ቤት ውስጥ ችግር ነው የሚያስገቡት፣ ነገር ነው የሚያስገቡት። ተይ ትታመሚያለሽ። 1 ሰው የልጅሽ አባት እንደመረሽ እሱን መርጠሽ ቁጭ በይ። ሌላዎቹ ተረኛ ናቸው። ከእነሱ ጋር ምንም ነገር አገኛለሁ ብለሽ እንደዚህ አትሁኝ። ተይ ይቅርብሽ ሩታ። እውነቴ ነው እኔ የምናገረው። ጎበዝ ነሽ፣ ጀግና ነሽ፣ ብዙ ነገር አድርገሻል፣ ሰርተሻል። እንዳቃጠሉሽ አቃጠልሻቸው፣ ሰራሽላቸው። አሁን ደግሞ በቃ ተይው። ምንድን ነው ምን እንዲያደርገሽ ማለት ነው? ተያቸው። እነዚህ አሁን ደስታም የጊዜያዊ ሰው ነው፣ ዳንኤልም የጊዜያዊ ጓደኛሽ ነው እንጂ ባለቤትሽ አይደለም። ልጅ የሚለው ደግሞ አምሮሃል። እውነት ጉድ እኮ ነው። ልጅ ካምረህ ልጅ ሂድ አግባና ውለድ። ጉድ እኮ ነው። ከዛ ማለት ነው ውሰድ ልጅ ማለት ነው። የሰው ልጅ ደግሞ እንደዚህ መሆን የለብህም ማለት ነው። እንዲህ የራሱ አረገው እኮ ደስታ። አሁን ምንም ቢሆን አንተውሽም ብሏታል። የፈለገ ነገር ቢሆን አንተውሽም መስሎሻል እንጂ ብሏታል። እንግዲህ ደስታም ተናዷል፣ ዳኒም ተናዷል፣ አብርሃም ተናዷል። እቺ ልጅ በመሀል እንዳትቀር ብዬ ነው የምፈራው እላችኋለሁ። እኔ እንደምለው ተባልሽ ጋር ታረቂ፣ አንድ ላይ ሆኒ። ከልጅሽ አባት ይሻልሻል። የፈለገ ነገር ቢመጣ ሌላ ነው፣ ሌላው ትርፍ ነው እላችኋለሁ ቤተሰቦቼ። እናንተም እስቲ ሀሳብ አስተያየታችሁ። ሩታ አንተ ጎዳችን ብዬ አልላችሁም። ብዙ ተጎድታለች፣ ብዙ ቻንጆች አልፋለች፣ ብዙ ነገር ለዚህ ደርሳለች። የድሮ ልጅነቷን ከረር ይዛለች አሁን ማለት ነው። የበፊቱ አልፈዋል ግን ማለት ነው። ግን ያኔ ደግሞ ተችግሯ ጊዜ የሆነ ተህመሟ፣ ተችግሯ፣ ታዘኗም፣ ተሁሉም ነገሯን የሆነ ሰው ደግሞ አሁን ደግሞ አገኘሁ ብሎ ደግሞ
ያ ሰው መካድ አያስፈልግም ማለት ነው። ያ ሰው መካድ ጥሩ አይደለም ማለት ነው። የፈለገ ነገር ቢሆን አንድ እምነት እምነት ነው። እምነት ቃል ተገብቶ ከተገባ ያንን ቃል ማፍረስ የለም ማለት ነው። አሁንም ከሆነ ሩታ አንቺ ሁሉም ነገር ጎበዝ ነሽ፣ ጀግና ነሽ። ሁሉም ነገር ትተሽ ከልጅሽ አባት ጋር ሁኚ። ማንም እነዛ ከሆነ ውጪ ውጪ በያቸውና ትርፍሽ አብርሃም ብቻ ነው። እና ቤተሰብ ይሄን ይመስላል። በቀጣዩ በአዲስ ደግሞ ይዤላችሁ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይሁናችን። አገራችን ሰላም ደስታ ያድርግልኝ። እወዳችኋለሁ። ባይ ባይ።